ሰላም ጋይስ እንደምን ዋላችሁ? ደህና ናችሁ ሆይ? ዛሬ እንግዲህ ይህን ቪዲዮ ስሰራ አንዳንድ ሰዎች ቀርበው የጠየቁኝ ጥያቄ ምንድነው፣ ለምንድነው ስለ ማርያም ነገረ ማርያም ያሉት እንደዚህ አይነት መጽሐፍቶች ቅዱስ መጽሐፍት ይባላሉ፣ ነገር ግን መጽሐፍ ቅዱስ ውስጥ አልተካተቱም? ለምንድነው ያ ያልሆነው? ሁሉም አንድ ላይ ለምን ለምንድነው እዛ ውስጥ የማይካተተው ብለው ይጠይቃሉ ማለት ነው። ለምን በእነሱ አይምሮ ቅዱስ ከተባለ ሁሉም ቅዱስ መጽሐፍ አንድ ላይ ሆኖ አንድ መጽሐፍ እንዲኖር እንጂ ብዙ መጽሐፍት እንዳይኖር ነው የእነሱ ሀሳብ እንደዛ ነው። እና የኔ መልስ እንግዲህ ያው ይህንን ጥያቄ ቄሶቹ ጋር ቢወስዱት ቄሶቹ ቆፍረው አንድ መልስ ይሰጧቸዋል። ረጅም የረዘመ መልስ ማለት ነው። እኔ ቄስ አይደለሁም፣ ግን አጭር መልስ እሰጣለሁ። አጭሩ መልስ እንደዚህ ይመስላል። መጽሐፍ ቅዱስን ስትገልጡት በኦሪት ዘፍጥረት ምዕራፍ 1 ላይ በአማርኛ ስታነቡት በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ስለዚህ የመጀመሪያው ቃል በመጀመሪያ ነው። የመጀመሪያው ፊደል በ ናት። በግዕዝም እንደዚሁ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይልና የመጀመሪያው ቃል በቀዳሚ ነው። የመጀመሪያው ፊደል በ ነው። በዕብራይስጥም እንደዛው ነው። በረሺት ባራ ኤሎሂም את השמיים ואת הארץ። የመጀመሪያው ቃል ምንድነው? በረሺት። የመጀመሪያው ፊደል በ። አሁን you get the point። የመጀመሪያው ፊደል በ ነው። አሁን መጽሐፍ ቅዱሳችን ወደ መጨረሻው መጽሐፍ የመጨረሻው ፔጅ ላይ ትሄዱና የመጨረሻው ቃል አሜን። አሜን ደግሞ በሁሉም ቋንቋ ያው ነው። አሜን አሜን። የመጨረሻዋ ፊደል ን ናት። አሁን እንግዲህ በመጀመሪያ ያለው እንግዲህ በን ሴሌክት ሳታደርጓት እስከ አሜንን ደግሞ እንዳትነኳትና መጨረሻ ሴሌክት መጽሐፍ ቅዱስ በእነዚህ ፊደል መካከል ነው ያለው። በበና በን መካከል ነው መጽሐፍ ቅዱስ የተባለው መጽሐፍ እና ያንን ሁሉ ሴሌክት ታደርጉትና ዲሊት ብታደርጉት የሚቀረው ምንድነው? በና ን ነው። በን ምን ማለት ነው? በዕብራይስጥ ወልድ ማለት ነው። በን ማለት ወልድ ማለት ነው። ወልድ ደግሞ ማን ነው? ኢየሱስ ክርስቶስ። መጽሐፉ ስለ ኢየሱስ ክርስቶስ እና ይህ ነው የኔ መልስ። አሳያችኋለሁ።